ሴቶች ልምድ ያለውን ወንድ ይወዳሉ ይፈልጉታል ሲባል ብዙ ሰው የሚያስበው ስለ ስኬት አለም ስለ ሴክሹዋል ልምድ ነው። እናም እነዚህም እውነት ሆኖ ሳሉ ነገር ግን ሴቶች አንድ ወንድ ላይ ሲያዩዋቸው መቋቋም የማይችሏቸው አደገኛ አይነት ልምዶች አሉ። ታዲያ አንድ ወንድ እነዚህን ልምዶች አሟልቶ መያዝ ከቻለ ሴቶችን ማግኘት ሶፍት ኬክን እንደ መቁረስ ቀላል ነው የሚሆንለት። ታዲያ ስለዚህ ጉዳይ ስናወራ አንድ ኮንትሮቨርሻል የሆነ ነገር በማስቀመጥ ልጀምር። እሱም ምንጊዜም በሪሌሽንሺፕ ወይም በትዳር ውስጥ የመሪነቱ ቦታ የወንድ እንደሆነ በማስቀመጥ ነው። በእርግጥ ከጥቂት ዓመታት በፊት ይህ አስተሳሰብ በጣም ኖርማል ነበር። ከዛ ግን በአንዳንድ ዘመን አመጣሽ ፍልስፍናዎች እየተሸረሸረ አሁን ሴቶችን የመሪነት ቦታ ላይ መስጠት እየጀመረ ነው። ነገር ግን አንድ የሚያስገርመው ነገር ሴቶቹ ራሳቸው መሪነትን አለመፈለጋቸው ነው። ለምን? ምክንያቱም ተፈጥሯቸው እንዳልሆነ ያውቁታል። ታዲያ ሴቶች የሚፈልጉት ምንድነው ካልከኝ መምራት የሚችልና ልምድ ያለውን ወንድ ነው። ቅድም እንዳልኩት ልምድ የሚለው በተለያየ ነገር ይተረጎማል። ለምሳሌ የመጀመሪያውን ነገር ብንመለከት በወቅት እንቅጥ ውስጥ ያለን እርጋታ ማየት እንችላለን። እስኪ አስበው፣ ህይወት የምትወረወርብህን መጥፎ ነገሮች ሁሉ በእርጋታ ስታልፍ አንድ ሴት ስታይ ገና ሳታስበው ራሱ ልቧ ካንተ ጋር ለመሆን ይወስናል። ምክንያቱም ለሴቶች ህይወት አስፈሪ ናት። እናም በፊታቸው የምትወረውረውን ነገር ለመቋቋም አቅሙ ያለውን ወንድ ሲፈልጉ ነው የሚኖሩት። ታዲያ ተቃራኒውን ብታየው አንድ ነገር በተፈጠረበት ቁጥር የሚደነግጥ የሚሰባበር ወንድ ከሆንክ ራስህን ከጨዋታው አውጣው። ምክንያቱም የህይወት ልምድ እንደሌለህ ነው የሚናገረው። እንደዚህ አይነት ወንድ ደግሞ እንኳን እሷ ሊጠብቅ ራሱንም መጠበቅ አይችልም። ታዲያ ግን ልምድ ማለት የህይወትን መጥፎ ጎኖች መቋቋም መቻል ብቻ ማለት አይደለም፣ ጥሩ ጎኖችን ማሳለፍ ማለት ነው። ስለዚህ ማወቅ ያለብህ ነገር በማንኛውም ነገር ከሷ የበለጠ ልምድ ሊኖር ይገባል። በስራ በለው በምን በለው ከሷ በልጠ መገኘት አለብህ። ስለዚህ ጉዳይ ስራ ካዩዋቸው ካስገረሙኝ ነገሮች አንዱ ሴቶች ከዚህ በፊት ሪሌሽንሺፕ ከሌለው ወንድ ይልቅ ከዚህ በፊት ፍቅረኛ የነበረውና እዛ ላይ ኢንቨስት ያደርገውን ወንድ እንደሚፈልጉ ነው። አየህ፣ እኛ ወንዶች ብንሆን የምንመርጠው ከዚህ በፊት ከማንም ጋር ያልነበረችን ሴት ነው። ምክንያቱም የበፊት ነገር እንዳይኖርባትና ንጹህ እንድትሆን እንፈልጋለን። ለሴቶች ግን ከዚህ ይልቅ የሚያስጨንቃቸው የልምድ ጉዳይ ነው። ከዚህ በፊት ከሌላ ሴት ጋር ከነበር እኔን እንዴት አንድል ማድረግ እንዳለበት ያውቃል ማለት ነው ብለው ነው የሚያስቡት። እናም ትልቁ ልዩነታችን እዚህ ጋር ነው። እኛ ወንዶች አንድ ሴት እጇን ይዘን ማስተማር ደስ ይለናል። በተቃራኒው ሴቶች ደግሞ ከኛ መማርን ነው እንጂ አንድን ወንድ ማስተማር በጭራሽ አይፈልጉም። ይህ ደግሞ ቅድም እንዳልኩት ሴክሹዋል ነገሮችን ያካትታል። ብዙ ጊዜ አይተናል፣ እንዲሁም ሰምተናል። ብዙ ሴቶች እኔ የሴክስ ልምድ ያለውን ወንድ ነው የምፈልገው ይላሉ። ካንተ ንጹህ ሆኖ መጠበቅ በላይ የሚያሳስባት የልምዱ ጉዳይ ነው። ነገር ግን እዚህ ጋር አንድ መጠንቀቅ ያለብህ ነገር አለ። እሱም አንደኛ ጥሩ የምትባል ሴት ከሆነች ይህንን ነገር እንደማትፈልግ ነው። ሁለተኛ ደግሞ አብዛኞቹ ሴቶች ከሴክሹዋል ልምድ ይልቅ ሌሎች ነገሮች ላይ ባሉ ልምዶች ነው የሚሳቡት። ለዛም ነው እዚህ ጉዳይ ላይ ብዙም ማውራት አልፈለግኩት፣ ምክንያቱም ያን ያህል ጥቅም የለውም። ዋናው ፎከስ ማድረግ ያለብህ ነገር በሌሎች ነገሮች ላይ ከሷ በላይ መሆን ችያለሁ ወይ ከሷ የተሻልኩ ነኝ የሚለው ላይ ነው። በተጨማሪ ደግሞ የሴክስ ልምድ ላይ በጣም ፎከስ የምታደርግ ሴት ካጋጠመች ብትቀርብህ ነው የሚሻለው። ምክንያቱም ልምዱ ቢኖርህ እንኳን ከአንተ የምትፈልገው እሱን እንጂ ፍቅርን አይሆንም። ዞሮ ግን ወደ ዋና ሀሳባችን ስንመለስ ልምድ ማለት አንተ የምትፈልገውን ማወቅ ማለት ነው። የሚፈልገውን የሚያውቅና ለማግኘት የሚሄድ ወንድ በጣም ሳቢ ነው። አይለምንም፣ አይለማመጥም፣ አይቆጣም። ነገር ግን የውሳኔ ሰው እንደሆነ ያሳያታል። እናም ዋናው ኃይልህ የሚሆነው እዚህ ጋር ነው። ታዲያ ልምድ ያለው ወንድ ለራሱ ምንም አይነት ማስረጃ አያስፈልገውም። በራስ መተማመን አለው። በራሱ አያፍርም። የሚያደርገውን ያውቃል። ሴቶች ደግሞ ይህንን ገና ከሩቁ ይለዩታል። ታዲያ ልምድ ካለ ሁሉንም ነገር በአንድ አትዘረግፍም። መቼ መግለጥ መቼ ዝም ማለት እንዳለብህ ጠንቅቀህ ታውቃለህ። የምትገመት አይነት ሰው አይደለህ። እንትናማ ይህን ነው የሚያደርገው የምትባል አይነት ሰው አይደለህ። ልክ እንደ ፐዝል የሰዎች አይምሮ ደግሞ ፐዝል ይወዳል። እናም አንድ ሴት ሙሉ ለሙሉ አንተን ማንበብ ሳትችል ስትቀር አይምሮዋ ኦቨርታይም መስራት ይጀምራል። ስላንተ ማሰብ፣ አንተን ለማወቅ መሞከር፣ ትኩረትን ለማግኘት መሯሯጥ ጀምራለች። ታዲያ ስለ ልምድ ሲወራ አንዳንድ ወንዶች የሚያነሱት አንድ ሀሳብ አለ። እሱም ሴቶች እኮ ልምድ ያለው ወንድ ነው የሚፈልጉት፣ ልምድ ያለው ማለት ደግሞ ከነሱ በጣም በእድሜ የሚበልጥ ነው ይላሉ። ታዲያ ግን ይህ ምን ያህል እውነት ነው ብለን ስንጠይቅ በእርግጥ ብዙ ሴቶች በእድሜ ከነሱ በጣም የሚበልጥ ወንድ ይፈልጋሉ። እኔም በግሌ ከማውቃቸው ብዙዎቹ የሚጠሩት ከ10 ዓመት ያላነሰ የእድሜ ልዩነት። እናም በግሌ ለማጣራት እንደሞከርኩት የብዙዎቹ ምክንያት እድሜያቸው የገፉ ወንዶች ምን ማድረግ እንዳለባቸው፣ እንዴት እንደሚከባከቡኝ ልምዱ አላቸው የሚል ነበር። ስለዚህ የወንዶቹ ጭንቀት እውነት ነው። ነገር ግን የዚህ ቻናል አንዱ ዓላማ ይህንን ለመቀየር ነው። የ45 ዓመት ልምድን አሁን ባለህበት እድሜ እንዲኖርህ ማድረግ ነው። እናም አንተ ወጣት ሆነህ ይህ ልምድ አለህ ማለት ይህ የሴቶች ትልቁ ምኞት ነው። ምክንያቱም ሴቶች ችግራቸው ከእድሜ አይደለም፣ ይልቁንም ከምታሳየው መሪነትና ልምድ ነው። ሞኝም እኮ ያረጃል ይባላል። ትልቅ ከሆንክ ማለት ልምድ ይኖራል ማለት አይደለም። ልምድ የሚመጣው ዝም ብሎ እድሜን በመግፋት አይደለም። ለምሳሌ ህይወትን በትንሽነቱ የተጋፈጠ ወንድ በ25 ዓመቱ ዝም ብሎ ህይወትን ካሳለፈ ባለ 50 ዓመት ሊበልጥ ይችላል። ስለዚህ ዋናው ነገር ምንድነው ካልከኝ ህይወትን በትክክል መኖር ነው። በቻለ አቅም በቻልከው ሁሉ ከፍ ለማለት መሞከር ነው። ያኔ ማንም አንተን የሚወዳደር አይኖርም። ታዲያ ሌላ የሚነሳው ጉዳይ ደግሞ የገንዘብ ጉዳይ ነው።
እናም እንደምትገምተው በዚህም መብለጥ ግዴታ ነው። ይህ ነገር አይ ችግር የለውም ብለህ የምታልፈው ነገር አይደለም። ምክንያቱም በጣም የምትወደህ ብትሆንም እንኳን በገንዘብ እሷን መብለጥ ካልቻልክ ለአንተ ያላት ስበት እንደሚቀንስ ማወቅ አለብህ። አንዳንዴ ፊት ለፊት መታላት ነገር ይችላለች፣ ነገር ግን አይምሮ አያስቀምጣት። በኋላ ነገሮች ሲከብዱ የምር ልተማመንበት እችላለሁ፣ ቤተሰብ ብመሰርት የምር ሃንድል ማድረግ ይችላል። ቆይ ግን የሚሄድበት ግብ አለው ወይስ ዝም ብሎ ነው የሚሉ ጥያቄዎች አይምሮን ያጨናንቁታል። እና ማስተዋል ያለብህ ነገር አንተን ስለመውደድ ወይም ስላለመውደድ አይደለም፣ ይልቁንም በአንተ ላይ ስለመተማመን ነው። አየህ፣ ፍቅር ብቻውን ግንኙነት ሊያስጀምር ይችላል፣ ነገር ግን ይዞ እስከ መጨረሻው የመጓዝ አቅም አይኖረውም። ደግሞም ይህ ብቻ እንዳይመስልህ በኋላ ላይ ውድድር የሚባል ነገር ይመጣል። ከጓደኞቿ ጋር ከሌሎች ሴቶች ፍቅረኞች ጋር ታወዳድራለህ። በተለይ የጓደኞቿ ፍቅረኞች ከአንተ የተሻሉ ከሆኑ ነገሩ በአንዴ እንደሚበላሽ ልታውቅ ይገባል። ዋናው ፍቅር ነው የሚባል ነገር አይሰራም። ምክንያቱም ሴቶች እያፈቀሩም ቢሆን ለሚተማመኑበት ወንድ ትተውህ እንደሚሄዱ ማወቅ አለብህ። ሌላው ደግሞ በራስ መተማመን ይንኮታኮታል። ይህ በገንዘብ ብቻ አይደለም፣ ይልቁን በማንኛውም ነገር ስትበልጥ የበታችነት ስሜት እንደሚሰማህ ግልጽ ነው። ይህን ካየችብህ ደግሞ አሁንም ጥሩ አይመጣም። በእርግጥ ኮንፊደንስን የማያሳጣህ ከሆነ እናም ለረጅም ጊዜ የማትፈልጋት ከሆነ ያን ያህል ማተር ላያደርግ ይችላል። ያው ከዚህ በፊትም እንደተነጋገር ነው ሴቶችን ለመሳብ ዋናው ነገር ውስጣዊ የሆነ ኮንፊደንስ ነው እንጂ ገንዘብ ወይም መልክ አይደለም። ነገር ግን ትዳር ውስጥ ገብተህ አይ ችግር የለውም ማለት አትችልም። ምክንያቱም ያኔ ለሷ የህይወትና የሞት ጉዳይ እንደማለት ነው። እስኪ ይህን ያልካየን ደግሞ ከሴት ፐርስፔክቲቭ ደግሞ ትንሽ ነገር እንመልከት። በእውቀት ደረጃ በስኪል ደረጃ ነገሮችን ይበልጥ ማወቅ መቻል ካንተ ይጠበቃል። so it's diverse ለምሳሌ ሞያ አለን እንበል፣ በሞያ በጣም የዳበርክ እውቀት ያለ ልምድ ያለ ሰው መሆን አለብህ። not only that ግን ሶፍት ስኪል ምንለው ነገር አለን። so ይሄ የቀለም ትምህርት ከሚያስተምረን ነገሮች ይበልጥ ያልተጻፉ ነገሮች አሉ፣ or ያልተጻፉ ህጎች የሚባሉ ግን እውቀት የሆኑ የምር ከእውቀትም አልፎ ጥበብ የሆኑ ነገሮች አሉ። እነሱ ነገሮች ኦልሞስት በደመ ነፍስ ነው የምትለምደው። sometimes ትምህርት ቤትም ላትገባባቸው ትችላለህ። ለምሳሌ አሁን negotiation ስኪል፣ የንግግር ስኪል፣ ራስን የመግለጽ፣ ሰውን የማሳመን፣ assertive የመሆን ስኪል፣ መብትህን የማስጠበቅ ክህሎት፣ እነዚህ ነገሮች ትምህርት ቤት ገብተህ አትማራቸው or እንደ ኮርስ ፎርማሊ አትወስዳቸውም። በእርግጥ ሊሰጡ የሚችሉ አካሎች ቢኖሩም አታገኛቸው። እነዚህ ነገሮች በህይወት ልምድ ነው የምታገኛቸው። again ወደፊት ላወራቸው ስለምንችላቸው ሀሳቦች ቀድሜ ስነግራችሁ ሴትን ልጅ ሄደ የማናገር ስኪል፣ ካሪዝማ የሚባል ነገር አለ። ዊቲ መሆን፣ ሰውን የማናገር የማሳመን፣ እንዳልኳቸው እነዚህ ሶፍት ስኪል የሚባሉ ነገሮች አሉ። ዲሲፕሊን የሚባል ነገር አለ። ኢትስ ዳይቨርስ፣ በጣም ሰፊ ነገር ነው። ግን አንተ እንደ አንድ ሰው or even more እንደ ወንድ ደግሞ ካንተ ይጠበቃል እነዚህ ነገሮች መቻል። okay so ራስህ ላይ አትስናፍ ነው። okay ሁሌ ራስህን ማበርታት መቻል፣ ማጠንከር መቻል አለብህ። እንዴት ይበልጥ ልሻሻል እችላለሁ እያልክ ራስን በብዙ አስፔክት መመልከት አለብህ። እኔ እስካሁን ድረስ ባሳለፍኩት የህይወት ኤክስፒሪየንስ ራሱ የመንፈስ ጥንካሬ ምን ያህል አስፈላጊ እንደሆነ ስለማቅ ነው፣ ራሴ ስላየሁት ነው። ሁሉም ነገር ተሳክቶልህ ገንዘቡንም አግኝተው፣ ስራውንም አግኝተው፣ ተወዳጅነቱንም አግኝተው፣ እውቅናውንም አግኝተው፣ ሁሉም ነገር አግኝተው፣ መንፈስ ግን ደካም ከሆነ ሁሉም ምንም ነው። ሁሉም ነገር እንዲሁም ይናዳል፣ ይፈርሳል። ይሄ ሁሉ የገነባው ነገር because መሰረቱ እሱ ስለሆነ መንፈሳዊነት ላይ ከሰራ፣ ብርቱ ከሆንክ፣ እምነት ካለ፣ በምታምነው አምላክ ባለ ሃይማኖት፣ ይሄም አንተን እንደ ሰው የሚገነባህ ነገር ነው። ሰው ሁሌም በራስህ ትተማመናለህ ማለት ነው። በየትኛውም ሲቹዌሽን ራስህ ውስጥ ራስህን ስታስገባ በራስህ ትተማመናለህ። ቻሌንጆቹንም ማሸነፍ ትችላለህ and always ብቁ ወንድ ሆነ ትገኛለህ። so ሴቷም ባንተ መመራት ትፈልጋለች። yes ትላለች። በቃ እኔ ራሴን አሳልፌ መስጠት የምፈልገው because የሴቷ ስራ ደግሞ እሱ ነው። we give ourselves away ለወንድ፣ ብቁ ለሆነ ወንድ ራሳችን አሳልፈን እንሰጣለን። እንዴት ብትል ከአንድ ሴት ጋር ተጣብቀ ልጆች ከወለድክ or ሴት ልጅ ላንተ ልጆች ከወለደችልህ በቃ ያንተ ናት። because imagine ልጆች ካንተ ጋር ወልዳለች፣ even ገለዋ ያንተ ነው፣ አይምሮም ያንተ ነው፣ ልቧም ያንተ ነው። because አንተ ላይ ነው ዲፔንደንት የምትሆነው። አንዴ ሴት ልጆች ከወለደች በኋላ ማለት just ያን ያህል ዊክ ነው የምንሆነው፣ እንደክማለን። ተፈጥሮ ራሱ ታደክመናለች። ግን ደክመን ደግሞ አንተ ላይ ነው ምንንተራንሰው or ጠንካራ ወንድ ላይ ነው መንተራስ የምንፈልገው። ሰው የፈለካት ሴት እቺ ወደድኳት ያልካት ሴት ወይም በጣም የምትመኛት ሴት ራሱ ላንተ መሆን ነው የምትፈልገው or ላንተ መገዛት ትፈልጋለች። አንተ ላይ ዲፔንድ ማድረግ ትፈልጋለች። አንተ ብቁ ወንድ ሆነ ከተገኘህ ማሰው ግን እንዳልኩት ካንተ በጣም ብዙ የቤት ስራ ይጠበቃል። ሁሌ
መሻሻል እንዳለብን ማወቅ አለብን። you never settle አታረግም። በቃኝ የሚባል ነገር ተፈጥሮህም አይፈቅደውም። የወንድ ልጅ ተፈጥሮ በቃኝን አይፈቅድም። ምትልም ከሆነ ጤነኛ አይደለም ነው እያልኩ ያለሁት። በቃ I'm perfect ብለህ ካሰብክ no, you can always get better። ሁሌ መሻሻል ትችላለህ እና እሱን ድራይቭህን አትጣው። okay ጤናማ በሆነ መንገድ ማለት ነው። I'm sure ወንድነትን ጤናማ በሆነ መንገድ ከገለጽክ or ካኖርከው ቶክሲክ ወደ ሆነ ነገር ወይም ጤናማ ወዳልሆነ ነገር ወደ ክፉ ነገር አትዞርም። ወንዶች usually or toxic masculinity የሚባል